ጓደኛ ነበረኝ። አሁን ወታደር ነው። ማመዳው ይባላል። እኩያ ነው። ቅዳሜ ነው ቀኑ። የኛ በር ላይ ነው ጫት የሚሸጥ የነበረው። እንዳለ የገጠር ሰዎች ጫት ያመጣሉ። ጫተራል አይደለ? ጫተራል ማለት ከዛ በዚህ በወከባ ሰዎች እየተረማመዱ ምናምን ባለበት ቅዳሜ ቀን ነው 30 ብር 10 ብር አስቡት። የዛኔ በቃ እንጃ 3000 ብር በሉት። ልጅ ነን እኮ ልጅ ነው ትንሽ። ከዛ መጣና ሁሴን አለኝ ሁሴን 30 ብር አይቼ ነው እኔ ላሳይህና አንተ አንስተህ እኩል እንካፈላለን አለኝ። እሺ የት ነው ያለው አልኩት። እና ተከተለኝ አለ። ቀጥታ ሲያሳየኝ እንዳለ ሰዎች የሚረማመዱበት ቦታ ነው። ትኩረት አልሰጡትም አለ 30 ብር እንደዚህ 3 ማዕዘን ስላሴ ሰርተው ተቀምጧል። ከዛ ሄድኩኝና የሁት ራቅ ብሎ ይወዛለኝ። እንዴት እንደማነሳው አቀድኩኝ። ሄድኩ ቀጥታ ወደ ብር ሄድኩኝና አንደኛውን 10 ብር በአንድ እግሬ ረገጥኩት። አንደኛውን 10 ብር በአንድ እግሬ ረገጥኩት። አንደኛው ላይ ደግሞ ብይ ይዤ ነበር። ትንሽ ብይ አለች። ያችን ብይ 10 ብሩ ላይ ጣል አደረኳት። ልክ እሷ ወድቃብኝ ላነሳ መስዬ ወደ ታች ወረድ ብዬ እንዳነሳ ማለት ነው። ሰው እንዳያይ ነው። ከፊት ለፊት ሱቅ አለ። ያ ሱቅ ግን ቅዳሜ ስለሆነ እሱም ትኩረት አልሰጠውም። ምናልባት ቢያይና አምጣ ምናምን እንዳይለን ማለት ነው። ብያዋን ጣል አደረኳት እና አነሳሁት። ጓደኛ እያየ ነው ራቅ ብሎ። ከዛ ወደ ግራ ሄድኩኝና ከግሬ ስር ሳብ አድርጌ ከቀኝና ከግራዬ 20 ብሩንም አነሳሁት። ጥቅልል አድርጌ 30 ብሩን ወደ ቤት በሩጫ ልክ ወደ ቤት ሄድኩኝና አባቴ ጋር ተከተለ። ልጁ አካፍለኝ ዞር ብላ አላውቅም። እኔ እኮ ነኝ ያነሳሁት አልኩት። እኔ አይደል ነው እንዴት አራ ያሳየው እኮ እንካፈላለን ብላኝ አላውቅም። ከዛ እያለቀሰ ወደ ቤት ሄደ። በአያት ያደገ ልጅ ነው። በአያት ያደጉ ልጆች ሲቀባጭ እንደሆነ ታውቃላችሁ። አያቶች አቅብጠው የሚያሳድጉት። አያቱን ይዞ መጣ። እያለቀሰ ይዞ መጣ። እኔ አባቴ ስር ተቀምጫለሁ። አካፍለው እኩል አይደለ እንዴ ልትካፈሉ የተነጋገራችሁት? እኩል ተካፈሉ አለች። አላካፍልም እኮ ያነሳው አባቴ አካፍለው በቃ አለኝ። አባቴ አንድ ነው የምሰጠው አልኩት። 10 ብር ማለት ነው። ልጅ ነው በጣም። አንድ ነው የምሰጠው አልኩት። እሺ ስተዋለ ሰጠሁት 10 ብር። በስንት ክርክር ምናምን በቃ ከዚህ በላይ አልሰጠም አልኩት። ይዞ ሄደ 10 ብር። እኔ ያ ብር ሶስተኛ። በሌላ ጊዜ ይሄው ልጅ 1 ብር ያያል። አሁን ያየው ደግሞ መጥፎ ቦታ ነው። ሱቅ ልክ ስትገባው አለ አይደለ? እንደዚህ ፋርሻል የሚባል ነገር አለ። ከዛ ሚዛን አለ ምናምን እታች ገና ስትገቡ ማለት ነው። እዛ ቁጭ ብላ 1 ብር ተቀምጣ አይቷል። 1 ብር አይቼ ነው 50 እንካፈላለን እና አላሳየህ። እሺ አልኩትና ወሰደኝ ሱቅ። ይሄ እዛ ሱቁ በር ነው። እሺ አልኩትና ሄድኩኝ። ሱቅ ሄድኩኝና ቆፍኩኝ። ሰውየው ስር እንግባባለን። ሰውየው ጋር ሰፈር ስለሆነ ይልከኛል። እላከው ነበረ። ሁሌ ይባላል እንዴት ነው ሁሌ ደህና ነው ወሬ ምናምን ያዝኩት። ሰው እስኪመጣና የሆነ እቃ እስኪገዙ ድረስ እየጠበቅኩ ነው። በዛ ቢዚ ሲሆን ያችል አነሳት እያወራሁት ምናምን እንደዚህ አንዲቷ መጣችና ቡና አለ ሁሌ አለች። ቡና ስጠኝ 50 እሺ ብሎ ቡና ሊመዝን ዘወር ሲል አነሳኋትና ሄድኩኝ ወደ ቤት ሄድኩኝ። ተከተለኝ አሁን አካፍልኝ እያለ አላካፍልም አልኩት። ቆይ ጠብቅ ላያቴ ነው የምናገረው እያለ እንደባለፈው ሄደ። ሳይመጣ በፊት አካፍለው እንዳልባል አምባሻ ልግዛበት አልኩኝና ሄድኩኝ። አንድ አምባሻ ትልቅዬው 51 ብር ነው የዛኔ። ሄድኩኝና አምባሻ ገዛሁበት። ከየት ያካፍለዋለሁ አሁን እያልኩኝ እየሳኩኝ ወደ ቤት ገባሁ። ለካ አያቱን ይዞ መጣ እያለቀሰ ነው። አባቴ ስር ተቀምጫለሁ። እዝና አካፍለው እያለች መጣች። አምባሻዬን ወጣ አደረኩኝና
ይኸው ገዝቼበታለሁ ከየት ላካፍል አልኩት። አምባሻውን ያካፍለኛል አለው። ድንግጥ አልኩኝ። እዛ አካፍላለች። ቁርስ አስተዋል ገባ። ቁርስን ግማሽ ሰጠ። ወይ ልጅነት፣ ወይ ልጅነት፣ ወይ ልጅነት። ግን እውነትህን ነው። ወረበል ካዕባ እውነቴን ነው። አላህ ምስክሬን እውነቴን ነው። ትንሽ ናቸው ገጠመኞቼ፣ እነዚህ ናቸው። ለዛ ነው ያረሳኋቸው። ከዛዎች ብይ ቆርኪ ምናምን ነበር ህፃን ኳስ፣ ይሄ ትምትም ኳስ የለም እና ጥምጥም ኳስ ማስረጃ አለህ? ማስረጃ ልሰግድ ነው። الله أكبر الله أكبر أشهد أن لا إله إلا الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر لا إله إلا الله